የተለያያችሁት? ከእናቴ ጋር መስማማት ስጀምር ገንዘብ ለሱ መስጠት አቆምኩኝ። ከዛ በኋላ ገንዘብ ስጭኝ እያለ ስጨቀጭቀኝ የለኝም አልኩት። ያኔ ምን እንዳለ ታውቂያለሽ? ገንዘብ ከሌለሽ ወንድ ነው የምትመስይኝ ብሎ በሞራል የተጫውቶ ትቶኝ ሄደ። ግን እኮ ማርገዝሽን ካወቀ ሊያዝንልሽና ሊያገባሽ ይችላል። አዝኖልኝ ወይም ደግሞ ልጁ በወዴ ስላለ አብሮኝ እንዲሆን አልፈልግም። ወዶኝና ፍቅሮኝ ብቻ ነው ከኔ ጋር እንዲሆን የምፈልገው። ከዚህ በኋላ ቢመጣ ራሱ አንቄ ነው የምገለው። አሁን ሀና ዶክተሩን ታገኝልኛለሽ ወይስ አታገኝልኝም? ከትዳር በፊት ማርገዝ ነውር ቢሆንም ግን ሰውን የመግደል ያህል እኮ ኃጢአት አይደለም። ሀና አሁን ኃጢአቴ እንድትቆጥሪልኝ አይደለም እዚህ ጋር ያስቀመጥኩሽ። ታገኝልኛለሽ ወይስ አታገኝልኝም? ይሄን ነገር ፍጹም አልቀበለውም። እንድታደርገው አልፈቅድልሽም። መኝታ ክፍሉን ለቀሽ ውጪ። እሺ ምግቡን ይዘሽ ውጪ። ሰላም ውጪ። እንዴት ዋልሻና? እግዚአብሔር ይመስገን። እንዴት ዋሉትዬ? ደህና ነኝ። ሙሉ እንዴት ነበር? ጥሩ ነበር። ሰላም እየመጣች መታ ነበር፣ አሁን ወጣች። ወዴት ነው ደግሞ የወጣችሁ? እኔ እንጃ፣ ንፋስ ተቀብዬ እመለሳለሁ ነው ያለችኝ። እንዴት ናት ግን? ተረጋጋች ወይስ እንደዛው ናት? ትንሽ ተረጋግታለች። ትንሽ ማለት አሁንም እንደዛው ናት ማለት ነው? ጠዋት እንደመጣች እየተበሳጨች ነበር። ከዛ በኋላ ግን እየተረጋጋች መጣች። እሺ ምግብስ በላች? ቅድም መኝታ ክፍል ምግብ አስቀምጬላት ነበር። ስትወጣ ሳየው በልታ አገኘኋት። ቆይ ለመሆኑ ልጄ ምን ሆና ነው? እኔ እንጃ ትዬ። ምን ነው ደነገጥሽ? ኧረ አልደነገጥኩም። ምንም የነገረችኝ ነገር ስለሌለ ነው። አይመስለኝም ሀና፣ የሆነ ነገርማ የምታውቂው ነገር አለ። እንዴ ለእርሶ ለእናቷ ሳትናገር እኔ ማን ስለሆንኩኝ ትነግረኛለች? እኔንማ ለረዥም ጊዜ ርቄያት ጠልታኛለች። እትዬ እርሶ እኮ እናት ነዎት። እንዴት ነው የምጠላውት? ልጅ እናቱን ይጠላል እንዴ? ለነገሩ ብጠላኝም አልፈርድባትም። ሀሴት ሀሴት እያልኩ ረስቻት ነበር። አረ እንደሱ አይበሉ። ሰላም ከሰው ጋር ተጣልታ ምናምን ነው ሊሆን የሚችለው እንጂ የከፋ ነገር አይደለም። አይ ሰላም ቤት ውስጥ እንጂ ውጭ ከማንም ጋር አትጣላም። ብቻ ፈጣሪ ልጅ የሆነ ነገር እንዳትሆን ይጠብቅልኝ። በቃ አንቺም ስራሽን ስሪ፣ እኔም ገላይን ለቅለቅ ልበል። እሺ ትዬ። ምን ነው አምላኬ፣ እያለመደብኝን ውሸት አማረከኝ። ቆይ ልናገር ብልስ ምን ተብሎ ይነገራል?